አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስንክሳር ዘወርኀ ግንቦት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የግንቦት ወር መዓልቱ 14 ሰዓት ነው። ከዚህም ይጨምራል። በግንቦት አንድ በዚህችም ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም ለሰው ሁሉ ወገን ድህነት የሆነባት ናት። ከወንዶቹ ወገን የከበረ አባቷም ስሙ ኢያቄም፣ ከሴቶቹ ወገን የከበረች ሚስቱ ሐና ይባላሉ። ሁለቱም ልጅ በማጣት ሲያዝኑ ኖሩ። በዚያ ወራት የመካኖችን መባ ካህናቱ አይቀበሉም ነበርና፣ እነርሱም ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያረቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽሞ ይማልዱ ነበር። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተ። ክቡር ኢያቄምም 40 ቀን እስኪፈጸም በተራራ ውስጥ ቆሞ ሲጸልይ ከእግዚአብሔር የታዘዘ መልአክ ተገለጸለትና ለዓለሙ ሁሉ ድህነት የሚደረግባት ዘር እንደሚሰጠው አበሰረው። በፍጹም ልብ አምኖ ከተራራው ወረደ። ለተመሰገነች ሚስቱ ለሐናም ከእግዚአብሔር መልአክ የሰማውን ያንን ራእይ ነገራት። ቃሉ እውነት እንደሆነ እርሷም አመነች። ልዑል እግዚአብሔርንም አመሰገኑት። የተመሰገነች ቅድስት ሐናም ከእርሷ የሚወለደውን በዘመኑ ሁሉ ለቤተ እግዚአብሔር አገልጋይ ታደርገው ዘንድ ለእግዚአብሔር ስዕለትን ተሳለች። ከዚህም በኋላ ይችን የከበረች ሕፃን ጸንሳ ወለደች። ስሟንም ማርያም ብላ ሰየመቻት። ትርጓሜውም እመቤት ነው። ደግሞም ሀብትና ስጦታ ማለት ነው። በእውነት የዓለሙ ሁሉ እመቤት ናት። ሁላችንም በእርሷ ሰማያዊ ሀብት ልጅነትን ያገኘንባት። ለእግዚአብሔር ምስጋና ይሁን። የሥጋና የነፍስ መድኃኒት የሆነች እርሷን እናቱን ለሰጠን በረከቷም ከሁላችን የክርስቲያን ወገኖች ጋር ለዘለዓለሙ ይኑር አሜን። ሰላም ለልደትኪ ማኅፀነ ድክምት ሥጋ ድኅረ ሐለፋ ውርዙት ወድኅረ ትክቶ ሃደጋ ማርያም ስመሪ ወጽሕኪ እንበለ ንትጋ ለማየ ንጽሕኪ ትረስየኒ ፈለጋ እስመ ንጽሕ ይሁብ ሞገሰ ወጸጋ ሰላም ለልደትኪ እምልደተ አበው ዘአብየ ለነፍሰ ጽዑራን ኩሎ እስመ ጸገወ ነሃየ ማርያም ድንግል እግዝእትየ እንዘረድኤትኪ ወአድኅኖትኪ ብየ ኢይፈርህ ሞተ አዲ ስቃየ ሰላም ብል ለልደትኪ ማኅቶት ዘብሔረ ጽልመት አእሚሮሙ ብኪ ከመ ይከውን ሕይወት ሰመዩኪ ማርያም ዘወለዱኪ ነቢያት ዘትርጓሜሁ ጸጋ ወአዲ እግዝእት ሰላም ብል ለልደትኪ ማኅቶት ዘብሔረ ጽልመት አእሚሮሙ ብኪ ከመ ይከውን ሕይወት ሰመዩኪ ማርያም ዘወለዱኪ ነቢያት ዘትርጓሜሁ ጸጋ ወአዲ እግዝእት ሰላም ለበርተሎሜዎስ ቀጸላ ሃይማኖት አክሊሉ ኪነውተ ዝንቱ ለዓለም ዘኢይጸፍሩ በአምሳሉ በጵጵስናሁ ወበስመሬ ውሉድ አዘዘ ቃሉ ተሃደሱ እምብልየት አብያተ ክርስቲያት ኩሎ ወበስመ ማርያም አሃዱ እምእሉ የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋ፣ በረከቷ ይደርብን አሜን ወአሜን። ዘአቅረብኩ ማህሌት አዘክር ያእላፈ እምዕለተ ጸመርኩ ዘልፈ ለላ አነብት ወከፍ ዘንዴት የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፍ እምዕላ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወእምንኡ ወንኡስ ሕፃን ለዘ ጻፎ በክርታስ ወለዘ አጻፎን ዘይደርስ ለዘ አንበቦ ወለዘ ተርኮም ወለዛነ ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ
በጸሎተሙ ማርያም ሐራቂተ ኩሉም ስቡረ ይመሃረነ ኢየሱስ ክርስቶስ ህቡረ ይመሃረነ ኢየሱስ ክርስቶስ ህቡረ ይመሃረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁሉ ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ነቢያት፣ ቅዱሳን፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤቱ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎሙን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለም ወለዓለም አሜን።